የዞረ በየቤቱ ሴት ቤት ገብቶ ቢለፈልፈው ነው እሱ ደጋፊ አይደለም። እኔ ሳምሪ ደጋፊ ነኝ ጋይስ። እኔ እኮ የሚስለጠለጥ ወንድ አልወድም። ይሄ ከሴት ጋር ቁጭ ብሎ የሚያወራ ወንድ ምናምን አልወድም። እናቴ ትም እኔ ስሙ ባሬ ልንገራችሁ፣ ብዙዎቻችሁ ታውቃላችሁ። ወንድ ልጅ ላይቭ ገብቶ ከሴት ጋር ሲያወራ በጣም ነው የምጠላው። በጣም ይደብረኛል። ይሄ ከሴት ጋር ቁጭ ብሎ ስፔሻሊ የሆነ ቁም ነገር የሆነ ነገር ይስውክ በተቀረ ይሄዱ ወሬ ላይ ምናምን ቁጭ ብሎ እንደዚህ ምናምን ላይቭ ከፍቶ እንደ ሴት ሲያወራ አልወድም። እናቴ ትሙት እንደ ሴት ቁጭ የፈለጋችሁትን ብትሉ ወንድ ልጅ ላይቭን ከፍቶ ቢሰዳደብ ይሻለኛል እንጂ እንደዚህ ማብራሪያ ሲሰጥ ለምክር ካልሆነ የሆነ ለጥሩ ነገር ሃይማኖታዊ ነገር ለመስበክ ካልሆነ በጣም ነው የሚደብረኝ። እንደ ወንድ ልጅ ሆኖ ሲያወራ ደስ ብሎኝ የምሰማውና የነበረ ደስ ብሎኝ የምሰማውና ያው ያየሁት ስላደኩ ነው መሰለኝ ዮናስን ነው። በሁሉም ነገር ሲመጣ ያስቀናል፣ ያዝናናናል። እሱም ብቻ ስለምናቀው ማለት ነው በሰዓቱ ዮናስን ብቻ ስለምናቀው። በተቀረ እኛ በነበርንበት ሰዓት ቪዲዮ ወጥቶ የሚሰራ አንድም ወንድ አልነበረም። በዛ ሰዓት የነበሩት ሁሉም ወንዶች ናቸው። አሁን እኮ ጋይስ ወንዱም ያንጠለጠለ ሴቱም ተለጥፎ ያንጠለጠለ ሆነብን እኮ። ግራ ገባን። ወንዱና ሴቱን መለየት አቃተን። በዚህ ዘመን ወንድ ልጅ ላይቭ ላይ ቪዲዮ ከፍቶ ቁጭ ብሎ ስለ ሴት ያወራል፣ ስለ ቤቱ ያወራል፣ ስለ ታሪኩ ያወራል። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ። እንድቁ ማስቀረኝ። እንደዚህ አይነት ወንድ በህይወቴ እንዳይመጣ። ወንድ ልጅ ዝም ብሎ ኖርማል ካሜራውን አጥፍቶ ሊያወራ ይችላል። ፊልተር ተጠቅሞ ቁጭ ብሎ ተመስጦ ምናምን ሲያወራ አስባችሁታል? ቤተሰብ እንደዚህ ብሎ ሲያወራ ላይቭ ፊልተር መርጦ ማለት ነው። ሰው ከሴት ጋር ቁጭ ብሎ እሷ እናቷ በጣም 7 ዓመት ሙሉ ስትሰድበኝ ነበር። የኢትዮጵያ ህዝብ አልነበረም፣ ተቀብሎ ነበረ። ጋይስ ስሙ የፋኒ እኮ ታሪክ እኮ ይሄ እኮ ነው። 7 ዓመት የኢትዮጵያ ህዝብ ሶሻል ሚዲያ ላይ አልነበረም፣ አናውቅም፣ ስንቃወም አልነበረም። እኔን እንደዚህ አድርገኝ ኢንተርቪው ስጥ ተመታው ብላ ኢንተርቪው ስጥ። ደግሞ አለማፈሩ ወንድ ልጅ ነው ተመታው ስደበድበኛለሽ ብላል። ታዲያ እናቴ ትሙት አንቺ ምግብ አትሰራልኝም። እንደው ሙድ አለስኩበት። ምግብ አትሰራልኝም። አጋስስ ሊያሸው እንኳን እንደዚህ አላለችም። ምግብ አትሰራልኝም። ደፋር ስታስጠል አለማፈርክ። ፈጣሪ ስራሽን ይስጥሽ። ያኔ ፍቅር እኔ ፈጣሪ በየቀኑ ነው ስራዬን የሚሰጠኝ። እንዳንቺ አንድ በር ዘግቼ የምኖር መሰለሽ እንዴ? ወጣ ገባ ስል እኮ በየቀን በለት ብዙ ነገር ያጋጥመኛል። ገባሽ? ያዬ ድምጽሽ እንኳን መጥቶሽ ግዳው ነው እንትን አንድ የሆነች ልጅ ልካልኛለች። ማስታወቂያውን አልሰራውላትም። እንትን ስክራፕ ከእንደገና የኮሪያ ነግርሽ ነው ሰንስክሪን እና መሳሙና መታጠቢያውን በጣም ነው ለውጥ ያለው። መቤቴ ነው በቃ እሷ ታመጣለች፣ ትሸጣለች። ኮስሞቲክስ ቤት አላት እና ፊቴ ላይ ራሴ ፊቴ ላይ ሊያውና እንትኑን ለውጡን በደንብ ካየው በኋላ የሆነ ጊዜ ያንና እንትኑ የኮሪያ ምርት ነው መጠቀመው እያልኩ ሰወራ ነበር። ከዛም በተጻፈችልኝና ኮሪያ ያለው ሳመጣ ላምጣልሻለች። ያምጣችልኝ በራሷ የእንትን የቆዳ ታይፕ ይነገርኳት ነው አመጣችልኝ። በጣም ጸዴ ነው ፊትሽ ማርያም በስማ አጸድ ፊት አሪፍ ነው። አልቀላም ፊቷ ቆንጆ አልሆነች። ድሮስ ምን ሆነ ፊቷ? የኔ እናት አመሰግናለሁ።
አጸዲ አመሰግናለሁ። እሱን ታዩና አመሰግናለሁ። ጓዴ አንዳንድ ሰው አለ አሁን ነው ፊትሽ ያማረው ትለኛለች። አያችሁ አጸዲ ምን እንዳለች ግን አይፎ አብለሻል። ነብይ እሱ ወዴት ነው? በጣም ጸደኛ ነው። ኮሪያ እኮ የታወቁ ናቸው። ኮሪያ የታወቀ ነው። የኮሪያ በጣም እናቴ ትሙት